ከጭንቀት የጸዳ ህይወት። ከጭንቀት የጸዳ ህይወትን ለመኖር መፍትሄው ምንድነው? ሁሉም ሰው ጭንቀትን አጥብቆ ይጠላል፣ ግን ደግሞ ስለሚጠላው ብቻ ከጭንቀት መላቀቅ አይችልም። መጨነቅ አልፈልግም ስላለ ጭንቀት ከህይወቱ አይወጣለትም። የግድ ሊያውቀውና ፕራክቲካሊ መሬት ላይ አውርዶ ተግባራዊ ማድረግ የሚገባው መፍትሄ አለ። በህይወታችን ለጭንቀት የምንዳረግበት ምክንያት በዋናነት የጥንቁቅነት መጉደል ነው። አንደኛና የመጀመሪያው በንግግራችን በምንጥላቸው ቃላቶች፣ የምንሰጣቸው ምላሾች፣ በማናቸውም ቦታ ከአንደበታችን የምናወጣቸው ፊደላቶች የእኛን አእምሮ ይቆጣጠሩታል። ደስታችንንም ጭንቀታችንንም ይወስናሉ። ሰው አመሰግናለሁ ብሎ በመናገሩ ብቻ ደስተኛ መሆን ሲችል፣ ሌላኛው ደግሞ አመሰግናለሁ ማለት ባለመቻሉ ብቻ ማግኘት የነበረበትን የውስጥ ሰላምና ደስታ ያጠዋል። ጥቃቅን የሆኑ ነገሮች ናቸው ተደምረው ወይ ደስተኛ መሆንን አለበለዚያ ደግሞ በጭንቀት ባህር ውስጥ መስመጥን የሚወልዱት። ባል ሚስቱን በቁጣ ድምጽ አንድ ቃል ስለተናገራት ብቻ ውሎውን ሙሉ ውስጡን ሰላም አጥቶ ይውላል። በጭንቀት ሲብሰለሰል ምናልባትም ያችን የቁጣ ቃል በሚስቱ ላይ ማውጣቱ እንደሆነ እንኳን ላይረዳ ይችላል። ስለዚህ ማንኛውም የቀን ተቀን ከአንደበታችን የምናወጣቸው ፊደላት ለአእምሯችን ወይ ደስታ አለበለዚያ ደግሞ ጭንቀትን ያስቀምጣሉ። በንግግራችን ላይ ጥንቃቄን ማድረግ ብልህነት ነው። ብዙዎቻችን ቃላት የምንመርጠው አለስልሰን የምንናገረው ከአንደበታችን ሲወጣ ጥንቃቄን የምናደርገው ለአድማጩ ስሜት ብቻ ይመስለናል። ወይም ደግሞ መልእክታችን በሚገባ መተላለፍ እንዲችል ብቻ፣ ተሰሚነት እንዲኖረንና ተደማጭ መሆን እንድንችል ብቻ ይመስለናል። በፍጹም ከዚህ በላይ የእኛ የውስጥ ሰላም በምናደርገው የንግግር ሁኔታ ይወሰናል። ለንግግራችን ላደረግነው ጥንቃቄ ልክ ከጭንቀት ነፃ የሆነ ህይወት እንዲኖረን ማድረግ እንችላለን። መመልከት ይቻላል። ለንግግራቸው የማይጠነቀቁ ሐሳባቸው ስለመጣላቸው በቸልተኝነት ንግግርን የሚያደርጉ በሚገርም ሁኔታ ከፍተኛ ለሆነ ጭንቀት ተጠቂ ናቸው። ምክንያቱም ደግሞ ህሊናቸው የንግግራቸውን መልካምነት የሚጎረብጥ መሆን አለመሆን አጠቃላይ ከብዙ አንጻር እየገመገመ ፊልተር ያደርገዋል። ጥሩ ንግግራችንን ወስዶ አድናቆት ይሰጠናል። በዚህም ደስተኛ ስንሆን ውስጣችንም ሰላም ሲሆን ይታወቀናል። በተቃራኒው መጥፎውን ንግግራችንን ወስዶ ደግሞ ወቀሳን ያቀርብልናል። የጸጸትና የማናውቀው መቅበዝበዝ ውስጥ ያስገባናል። ውስጣችንም ሰላም እንዳይሆን ያደርገናል። ስለዚህ በህይወታችን ከጭንቀት ነፃ የሆነ ላይፍ መኖር የምንሻ ከሆነ ለምናደርጋት እያንዳንዷ ንግግራችን ጥንቃቄን እናድርግ። ንግግር የምናደርገው ከማንም ጋር ይሁን ከማን፣ ከሰራተኛ፣ ከልጆች፣ ከትዳር አጋር፣ ከእናት አባት፣ ከጓደኛ፣ ከፍቅረኛ፣ ከተማሪ፣ ከመምህር ወዘተ ጥንቃቄን እናድርግ። ብዙ ጊዜ የምንሸወደው ከኛ ፖዚሽን በእጅጉ ያነሱ ሰዎች ጋር የምናደርገው ንግግር ጥንቃቄ ማድረግ አለማድረጋችን በህይወታችን የሚፈጠር ምንም አይነት ኢምፓክት ያለ አይመስልንም። በዚህም እነሱ የበታችን እንደሆኑ እንዲሰማቸው እኛ ከፍ ያለ ደረጃ ላይ እንደሆንን የሚያሳይ አይነት የታከለበትን ንግግር እናደርጋለን። ነገር ግን 100% ይሄ ተግባራችን ለጭንቀት እንድንዳረግ ያስገድደናል። ስለዚህ የበታቾቻችንን ስለሆነ የምናወራው ንግግራችን በውስጣችን ሰላም ላይ ኢምፓክት የለውም ብለን አንሽወድ። ህሊና በባህሪው ጠቅላላ ስሪቱ ሰው የሚባለውን ግዙፍ ፍጥረት በምንም መልኩ አያበላልጥም። ይህን የሚያደርገው አእምሯችን ነው። የደስታችንም ሆነ የጭንቀታችን ምክንያት ምንጭ ደግሞ የሚፈልቀው ከህሊናችን ብቻ ነው። ስለዚህ ንግግራችን ከህሊናችን ጋር ተስማሚ በሚሆን ልክ ጥንቃቄን እናድርግ። ሁለተኛ፣ ለፈገግታችን ጥንቃቄን እናድርግ። ይህ በአብዛኛው እምብዛም የማንመለከተው ትልቅ ጉዳይ ነው። ይህ የውጪ ሰውነታችን ገጽታ የውስጣችንን ጭንቀትም ደስታንም ይፈጥራል። ፈገግ ማለታችን በውስጣችን ሰላምን ሲዘራ፣ የፊታችን ኮስተር ማለቱ ደግሞ ለውስጣችን ሰላም ማጣትንና ጭንቀትን ይፈጥራል።
ስለዚህ ዘወትር ለሰውነታችን ገጽታ ጥንቃቄ በማድረግ ከጭንቀት ነፃ የሆነ ህይወትን መኖር እንችላለን። ስንመገብ ፈገግ እንበል። ጠዋት ከእንቅልፍ ስንነቃ ፈገግ እንበል። ሰዎች ሰላም ሲሉን ፈገግ እንበል። ስልካችን ላይ ሰዎች ሲደውሉ ፈገግ እንበል። ልጃችን ጤና ሆኖ ስናየው፣ ያለንን ነገር ስንመለከት፣ የሚወዱንን ሰዎች አስበን፣ እምነታችንን በማሰብ ወዘተ በምንሰማቸው በምናያቸው ነገሮች ሁሉ ፈገግ ማለትን እንልመድ። በቃ ከጭንቀት ነፃ እንድንሆን ነው የምንሆነው። አትኩሮታችን አድናቆታችን ሁሉ መልካሙና የቀናው ላይ ፖዚቲቭ የሆነው ላይ ሲሆን ባይ ዲፎልት ለጭንቀት ከሚዳርጉ ቀጠናዎች እየራቅን እንሄዳለን። የልጃችንን ጥንካሬውን ተመልክተን ፈገግ ስንል ድክመቱን እንዘነገዋለን። ያለንን እያሰብን ፈገግ ስንል የሌለን ነገር ሐሳብ ሆኖ ለጭንቀት አይዳርገንም። መናገር የሚችል አንደበት እንዳለን ብቻ በማሰብ ፈገግ ስንል ጋዜጠኛ መሆን አለመቻላችን ጭንቀት አይሆንብንም። በሰላምና በጤና ተኝተን ጠዋት በመነሳታችን ፈገግ የምንል ከሆነ የገንዘብ እጥረት፣ የቤትና የመኪና አለመሟላት ጭንቀትን አይፈጥርብንም። በህይወታችን ለፈገግታችን ምክንያት ወሰንና ገደብ አናስቀምጥ። ስንንቀሳቀስ መንቀሳቀስ በመቻላችን፣ ሰዎች ሲነጋገሩ መስማት በመቻላችን፣ እግራችን ወደ ፈለግንበት አቅጣጫ የሚወስደን በመሆኑ በመተንፈሳችን በተለያዩ ለቁጥር በሚያዳግቱ ነገሮች ፈገግ ማለትን እንልመድ። በሚገርም ሁኔታ በህይወታችን ተአምር ይፈጠራል። የሚያስጨንቀንንና ለብስጭት የሚዳርጉን ምንም ነገሮች እንዳይኖሩ እናደርጋቸዋለን። ጨለማን መደምሰስ የሚቻለው ባትሪ በማብራት ብቻ እንጂ ጨለማውን በመውቀስ ልናበራው አንችልም። ውስጣችንንም ከጭንቀት ሙሉ ለሙሉ ነፃ ማድረግ የምንችለው ሙሉ አትኩሮታችንን መልካም ከሆኑና የደስታ ምንጭ ሊሆኑ ከሚችሉ ነገሮች ላይ ብቻ ስናተኩር ጭንቀት በራሱ ጊዜ ይወገዳል። ጥቃቅን በሆኑ ነገሮች ፈገግ ማለትን እንለማመድ። በህይወታችን ገደብ በማስቀመጥ ይህን ሳላገኝ ደስተኛ አልሆንም እያልን ማለቂያ የሌለው ምኞታችንን እየዘረጋን ጥቂቷን እድሜያችንን በጭንቀት እንድንኖር አናድርግ። ፈገግታህ ነገን መሰረት አድርጎ አይሁን። በምታሳካው ነገር፣ በምታተርፈው ቢዝነስ፣ በምትገነባው ቤትና ድርጅት፣ በምትገዛው መኪና ወዘተ አትገድበው። በሚገርም ሁኔታ ደግሞ ግዙፍ ውጤቶችን ማምጣትና ማስመዝገብ የሚችለው ጥቂት ባለችው ፈገግ የሚል ሰው ነው። የህይወት መንገድ፣ የስኬት ጎዳና፣ ረጃጅም ጉዞዎች ሁሉ ያን ያክል ፈታኝ አይሆኑበትም። ምክንያቱም የጀመራቸው ውጤት ማምጣት ባይችሉ ፈገግ ማለቱን አታክ ስለማያደርጉበት። ሰው ሁሉ ፈገግታው ብልጭ ድርግም የሚለው ልክ እንደ መብራት አምፖል የተያያዘበት ባክ ፓወር ስለሚኖር ነው። ስለዚህ ኢምንት በሆኑ ነገሮች ፈገግ ማለትን እንልመድ። በእጃችን ላይ ባሉና ተፈጥሮ ባደለችን ብቻ ፈገግ እንበል። ውስጣችንን የሰላም ጓዳ እናደርገዋለን። ከምንም አይነት ጭንቀት ነፃ ህይወትን መኖር እንችላለን። ሶስተኛ፣ ኃላፊ ነገሮችን እንጠንቀቅ። የዚህ ዘመን ታላቁ የብስጭትና የጭንቀት ምክንያት ኃላፊ በሆኑ ጉዳዮች ላይ የሚሰሩ ስህተቶች ናቸው። ኃላፊ የሆነው ላይ አትኩሮት ማድረጉን ይዘነጋና መቼም ቢሆን ሊገኙ በሚችሉ ጉዳዮች ላይ ተጠምዶ ይቆይና ኃላፊው ነገር ባለፈ ቅጽበት ለጭንቀት ይዳረጋል። በጊዜ መከወንና መስራት የሚገባንን በተገቢው እንስራ። ጊዜያችንን መጠቀም ባለብን ልክ ዛሬውኑ እንጠቀም። ለቤተሰቦቻችን መስጠት የሚገባንን እንክብካቤ በሚገባ እንስጥ። እኛ ላይ መስራት የሚጠበቅብንን በጊዜው እንከውን። ምክንያቱም እነዚህ ሁሉ በሆነ የጊዜ ኢንተርቫል ውስጥ ብቻ ነው መከወንና መተግበር የሚችሉት። እንደነዚህ አይነት ጉዳዮች ደግሞ ካለፉ በኋላ ዳግም ሊታከም ለማይችል ውስጣችን ላይ ተተክሎ የሚቀር የጸጸት ችግኝን ያኖራል። ይህ አደገኛ የጭንቀት ምክንያት ነው። ስለዚህ ማድረግ የሚገባህን ሁሉ በጊዜው አድርግ። ማግባት የሚገባህ እድሜ ላይ ከሆንክ አግባ። የምትማርበት አቅምህን የምትገነባበት እድሜ ከሆነ ተማር። አቅምህን አሳድግ። ልጅ መውለድ የሚገባህ ጊዜ ላይ ከሆንክ ውለድ።
ቤተሰቦች እንክብካቤን የሚሹበት ጊዜ ላይ ከሆኑ በምትችለው እንክብካቤን ስጣቸው። ኃላፊ የሆኑ ነገሮች ትላንት ኖረው ዛሬን የምናጣቸው ነገሮች ካልተጠነቀቅንባቸው የእድሜ ዘመንን ጭንቀት አሸክመውን ያልፋሉ። ከተጠነቀቅንና በጊዜው የሚጠበቅብንን ከከወንን ከጸጸት ነፃነንና የጭንቀት እሳት አያገኘንም ማለት ነው። ስለዚህ ሁሉን በጊዜው ለመከወን፣ ለመተግበር፣ ለመስራት ጥረትን እናድርግ። አራተኛ እጥረትን አቅልሎ ማየት። የሚፈጠሩ ችግሮችን፣ የሚከሰቱ ስህተቶችን፣ በህይወት የሚገጥሙ ፈተናዎችን፣ ውድቀቶችን አቅልሎ ማየት። ነገሮች ሁሉ በእኛ እይታ ልክ ይቀላሉም ይከብዳሉም። የብርጭቆ መሰበርን አክብደን ካየነው ህሊናችን ውስጣችን ከባድ ክስተት፣ ከባድ ጥፋት አድርጎ ስለሚወስደው ራሳችን በራሳችን ጊዜ ለጭንቀት ቅርብ እንሆናለን። ነገሮች ሁሉ ሲምፕሊ ዌይ ማየት መቻል ለውስጣችን ሰላም ትልቅ ምክንያት ነው። አንድን ነገር አካብደህ ስትመለከት ለጭንቀት ትዳረጋለህ። ቀላል አድርገህ ማየት ስትችል ደግሞ የውስጥህ ሰላም እንደነበር ይቆያል። ስለዚህ የህይወት መርህህ ሊሆን የሚገባው ጥፋቶችን፣ ጉድለቶችን፣ እጥረቶችን ሁሉ አቅልሎ ማየት። በተቃራኒው ደግሞ ያሉህን ጥቃቅን፣ መካከለኛና ትላልቅ መልካም ነገሮች ሁሉ አግዝፈ ማየት። ያለህ አንዳች ነገር በውስጥህ እንዳለህ አድርገህ እንድታስብ መሆን ሰላም ይሰጣል፣ ከጭንቀትም ነፃ ያደርጋል። በዚህ ሰዓት ሁሉም ሰው የሌለውን በቀን 1000 ጊዜ ያስባል፣ ያወጣል፣ ያወርዳል። ነገር ግን ያለውን ነገር በተፈጥሮም ይሁን ሰርቶ ያገኘውን እምብዛም አያስብም። በዚህም ባለው ከመደሰት ይልቅ በሌለው መጨነቅ የህይወቱ ጣፋንታ ይሆናል ማለት ነው። አንተ ግን የሌለህን ሳይሆን ያለህን በማሰብ ደስታህን ወደ ውስጥ አስገባ። አምስተኛና የመጨረሻው ይቅር ባይ መሆን። ራሳችንንም ሌሎች በዙሪያችን ያሉ ሰዎችም ላይ የበደልና የቂም ኮረጆን በውስጣችን ማበጀት ሰላም ያሳጣል፣ ጤናን ያሳጣል፣ ለህመም ወይም ለጤና መጓደል ይዳርጋል። ትልቁ የልብ የጭንቀት እድፍን ማጽዳትና ንጹህ ማድረግ የሚቻልበት መፍትሄ ይቅር ማለት ነው። ሰው ላይ ጠቅመው የቂም ጽንስ በውስጡ አኑሮ እድሜ ዘመኑን ሰላሙን አጥቶ ይኖራል። በአራት ፊደላት ጠርጎ መጣልና ማስወገድ ሲችል ይቅርታ ብሎ ራሱን ነፃ ማድረግ እየቻለ የማይጠቅም መስዋዕትነትን ይከፍላል። ከጭንቀት ነፃ ለመሆን በሚል ርዕስ ወደ እናንተ ያደረስኳችሁ መልእክት ይህንን ይመስላል። ቻናሉን ሰብስክራይብ አድርጉ። ቪዲዮውንም ከወደዳችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላምና ጤና ከእናንተ ጋር ይሁን። ቸር ቆዩልኝ።